የቀበሮዋን ታሪክ ልንገራችሁና ላብቃ። ቀበሮ መሬት ውስጥ ያለ ማር ነው የምትመገበው እና በጣም በትንሽዬ ቀዳዳ ነው የምታገኛት እና ስታገኝ ከብዙ ድካምና ልፋት በኋላ ስለሚገኝ በጣም ነው የምትፈነጥዘው። ቀዳዳዋ ግን በጣም ትንሽ ናት፣ በብዙ ድካም የምትገኝ ናት እቺ ቀዳዳ። እና ቀበሮቲ ምን ታደርጋለች? ልክ ምግቧን ያገኘችበትን ቀዳዳ ስታገኝ በጣም በደስታ እየተገለባበጠች አክሮባት እየሰራች ምን ታደርጋለች? ትደሰታለች። እንደ ሕፃን ልጅ ሆነ እንዲማወራላችሁ እንደ አባባ ተስፋዬ በጣም ትፈነጥዛለች። ከዛስ ከፍንጠዛዋ በኋላ ማሯን ልትበላ መለስ ስትል ምስኪን ናት፣ ቀዳዳዋ ይጠፋባታል፣ ማሯ ይጠፋባታል እና በጣም ትሰቃይ። አንዳንዶቻችን የደስታችን ልክ ቀዳዳችንን እያስጠፋን ደስታችንን በሐዘን እየቀየረብን ነውና በልክ እንደሰት። ከዚያ ቀበሮ ከዚህ ሁሉ ልምድ በኋላ ምን እንዳደረገች ታውቃላችሁ? ልክ የማሯን ቀዳዳ ስታገኝ በአንድ እግሯ ቀዳዳው ላይ ትቆምና በሌላኛው እግሯ እና ይሄንን አትተውት ለማለት ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን።